ከጥር 23 2018 ዓ.ም ጀምሮ በተተገበረው በአዲሱ ሕግ እንዳትቀጡ ስለ ፌስታል ማወቅ ያለባችሁ 7 ነጥቦች እነሆ። ሰላም። ከጥር 23 ቀን 2018 ዓ.ም ጀምሮ ካላወቅነው እያንዳንዳችንን ሊያስቀጣ የሚችል ሕግ ተግባራዊ እንደተደረገ ይታወቃል። መረጃውን ሰብስክራይብ፣ ሼር፣ ላይክ ቢያደርጉ ለብዙዎች በማድረስ ወዳጆችዎ መረጃ መስጠት ይችላሉ። በተለምዶ የአብዛኞቻችን የዕለት ተዕለት እንቅስቃሴ ከፌስታል ጋር በጥብቅ የተሳሰረ ነው። ተረፈ ምግቦችንና ልዩ ልዩ የንጽህና መጠበቂያ ቆሻሻዎችን ቋጥሮ ለማስወገድ በየዕለቱ ማናቸውንም የምንገዛቸውን ቁሳቁሶች ለማጓጓዝ ፌስታል መጠቀም የረዥም ጊዜ ልምምዳችን ነው። ከጥር 23 ቀን 2018 ዓ.ም ጀምሮ የደረቅ ቆሻሻ አያያዝና አወጋገድ አዋጅ 1383 2017 ተግባራዊ እንደተደረገ ይታወቃል። ታዲያ በዚህ ሕግ ክልከላዎች ምክንያት የቅጣቱ ሰለባ ላለመሆን መታወቅ ያለባቸውን ጥብቅ ጉዳዮች ቪዲዮ ሰርቼላችኋለሁ። ለቻናሉ አዲስ የሆናችሁ የደወል ምልክቷን በመጫን ሰብስክራይብ እና ላይክ በማድረግ ይጀምሩ። አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ወይም ሲንግል ዩዝ ፕላስቲክ ምርቶችና የፕላስቲክ ከረጢት ትግበራ ጋር ተያይዞ ማወቅ ያሉብን 7 ወሳኝ ነጥቦች የሚከተሉት ናቸው። አንደኛው፣ ከዚህ ሕግ ተግባራዊነት በኋላ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ማምረትና ለገበያ ማቅረብ፣ ወደ ሀገር ማስገባት፣ መሸጥ፣ ማከማቸትና መጠቀም የተከለከለ ነው። ሁለተኛ፣ ይህ አዋጅ ሐምሌ 24 2017 የወጣ በመሆኑ ተፈጻሚ እስከሆነበት እስከ ጥር 23 ቀን 2018 ዓ.ም ይህም ማለት ለ6 ወራት አገር ውስጥ በተመረተ ወደ አገር ውስጥ በገባ ለመግባት በሂደት ላይ ባለ በአንድ ጊዜ ብቻ ጥቅም ላይ በሚውል ፕላስቲክ ላይ ተፈጻሚ ሳይሆን ቆይቷል። ከዚህ በኋላ ተፈጻሚነቱ ይቀጥላል ማለት ነው። ሶስተኛው ነጥብ፣ ይህ በልዩ ሁኔታ የተደነገገው ድንጋጌ ከተጠናቀቀ በኋላ ከጥር 23 ቀን 2018 ዓ.ም ጀምሮ ለአንድ ጊዜ ብቻ ጥቅም ላይ በሚውሉ የፕላስቲክ ውጤቶች ላይ ተፈጻሚ ይሆናል። አራተኛው ነጥብ፣ በአዋጁ መሰረት የፕላስቲክ ከረጢት ማለት አነስተኛ ጥግግት ወይም ዴንሲቲ ያለው በቀላሉ በስብሶ ከአፈር ጋር የማይዋሃድ እና ሌሎች ምርቶችን ለመያዝ የሚያገለግል ፕላስቲክ ማለት ነው። እንዲሁ በአዋጁ ትርጓሜ ክፍል መሰረት አንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ማለት መልሶ ጥቅም ላይ የማይውል ወይም መልሶ ዑደት ወይም ፕሮሰስ የማይደረግና አንድ ጊዜ ብቻ ጥቅም ላይ ውሎ ቀጥታ የሚወገድ ፕላስቲክ ምርት ነው። ሌላው 6ኛ ነጥብ፣ የወንጀል ተጠያቂነትን በተመለከተ ማንኛውም ሰው የፕላስቲክ ከረጢት ከተጠቀመ ወይም ለመጠቀም ይዞ ከተገኘ ከ2000 ብር በማያንስና ከ5000 ብር በማይበልጥ የገንዘብ መዋጮ ይቀጣል። ሌላኛው 7ኛው ነጥብ፣ ማንኛውም ሰው የፕላስቲክ ከረጢት ካመረተ ወይም ወደ ሀገር ውስጥ ካስገባ፣ ለገበያ ካቀረበ ወይም ከሸጠ እንዲሁም ለንግድ ዓላማ ካከማቸ ወይም ይዞ ከተገኘ ከብር 50,000 በማያንስ 200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንደሚቀጣ እንዲሁ አዋጁ ይደነግጋል። ነገር ግን አዋጁ በአንቀጽ 14 ይህንኑ አንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ በልዩ ሁኔታ ስለሚፈቅድበት ሁኔታ የደነገገበት ክፍልን በመኖሩ ይህን በተመለከተ ተጨማሪ ነጥብ ከፈለጋችሁ ኮሜንት ሴክሽን ላይ የስ ብላችሁ ብትጽፉልኝ በቀጣይ ቪዲዮ ላደርሳችሁ ዝግጁ ነኝ። አስታውሱ፣ የሚሰሩ ቪዲዮዎች የሚደርሷችሁ ሰብስክራይብ አድርጋችሁ ለምታዩ ብቻ በመሆኑ የደወል ምልክቷን በመጫን ሰብስክራይብ ያድርጉ። እንግዲህ በዚህ ሕግ ከብር 2,000 እስከ ብር 200,000 እና እስከ 5 ዓመት በሚደርስ ጽኑ እስራት ቅጣት የተደነገገ በመሆኑ ሁላችንንም መጠንቀቅና እነሱን ወደሚተኩ ታጣቢ የሆኑ የጨርቅ ቦርሳዎች፣ ከተፈጥሮ ውጤቶች የሚሰሩ የወረቀት ቦርሳዎች ወይም ፔፐር ባክስ እና ከተፈጥሯዊ አማራጮች የሚሰሩ ቅርጫት መሰል የዕቃ መያዣዎች እንደምንሸጋገር ይጠበቃል። ቪዲዮ ለምታውቋቸው በሙሉ ሼር ቢያደርጉት
መረጃ በማድረስ ወዳጆችዎን በሙሉ ካላስፈላጊ ስጋት ይታደጋሉ። ሻሎም